ነገራችን ላይ ወሬ ማለት ነው። ቀስ ቀስ እያላችሁ ትወዱታላችሁ። አሁን ሊያስጠላችሁ ይችላል። ይኸውላችሁ እኔ በአረብ ሀገር በጣም በረጅም ጊዜ ነው ስሰራ ማለት ነው። እና አንዳንድ ገጠሞች ይገጥሙኛል። ካሜራ አላቸው። በነገራችን ላይ መኝታ ቤት ሁላ ነው ካሜራ የሚጠቀሙት መኝታ ቤታችን። እና አንዲት ሰራተኛ ሁል ጊዜ የሆነ ወረቀት ከትራሷ ስር አለ እያየች ታነባለች ታለቅሳለች፣ ታለቅሳለች። ያንን ደግሞ ማዳሟ አይታ ነበረ። ከዛ መጣችና ለእኔ ሰጠች እና አንብቢው እስኪ ይሄንን ወረቀት እያየች ታለቅሳለች አለችኝ። አነበብኩት እና ምንድን ነው ስትለኝ አይ እኮ ጸሎት ነው፣ ጸሎት እያደረገች ነው የምትተኛው አልኩኝ። ነገርኳት። በቃ እሺ እንዳትናገር። ኧረ አልናገርም። ከዛ ሰራተኛዋ መጣች። አረ ማዳምሽ እኮ ወረቀትሽን ይዛ መጣ እኮ ምንድን ነው ስትለኝ ጸሎት ነው አልኳት። አረ እንደሱ አልሻት አለችኝ። አዎ ግን በእናትሽ እንዳትናገሪ እሺ፣ ደግሞ እናንተም እንዳትናገሩ እሺ፣ ሚስጥር ነው። እና ምን ለማለት ፈልጌ ነው፣ ካሜራ እንዳለ በዚህ ማወቅ ይቻላል መኝታ ቤት ውስጥ። እና መኝታ ቤታችን ውስጥ ካሜራ ባይጠቀሙ ጥሩ ነው። ይህንን ደግሞ ለትልልቅ ሰዎች አድርሱልኝ። ይህ ነገር ቀላል አይደለም፣ መጥፎ ነው። ካሜራ ሰው የሚተኛበት ሽንት ቤት ውስጥ እንዲሁም እንደዚሁ ያጋጥመኛል። እና አድርሱልኝ ለትልልቅ ሰዎች እሺ፣ አደራ።